ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ሰነበታችሁ? እንዴት ቆያችሁላችሁ? በያላችሁበት ባለም ዳርቻ በሙሉ ሰላማችሁ ይብዛልኝ። ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንግዲህ መግቢያው ላይ የሰማችሁት ቪዲዮ በመጀመሪያ እኔ በጣም ነው የደነገጥኩትና የብዙዎቻችን የስደተኞች አባታችን ወንድማችን አብርሽ በመጀመሪያ እንኳን እግዚአብሔር አተረፋችሁ፣ እንኳን መብርሃን አተረፋቻችሁ። እንኳን የመኪና አደጋ ቀርቶ እንቅፋት ራሱ ብዙ ጉዳት ያደርሳልና እንኳን እግዚአብሔር ያተረፋችሁ፣ ቁስሉን የውሻ ቁስል ያደርግላችሁ። ብዙ ዋጋ ከፍሏል። ያው በተለይ ልብኔን ላይ አብርሽን የማያቀለ ብዬ አላስብም። እኔ ከአንዴም ሁለቴም የመውራት እድሉ አግኝቼዋለሁ። እኛው ሰውነንና እኛ ላይም ነገ የሚደርሰው አይታወቅም። ያው አንዳንድ እንደዘቶቻችን የመኪና አደጋ ሲደርስባቸው እንዲሁም ደግሞ በወሊድ ምክንያትም ሊሆን ይችላል፣ በአሰሪዎቻቸው ምክንያትም ሊሆን ይችላል። እንደ አንዳንድ አቅማቸው የማይችሉ እርዳታዎች ሲመጡ ሁላችንም የምንችለውን ነገር ማድረግ ግዴታችን ነው። ያው እኛም ነገ ምን እንደሚፈጠርብን አናቅምና ታቅማችን በላይ ሲሆን ያው ወደ ሚዲያ ወደ ማህበረሰቡ ነው የምንወጣውና ሁላችሁም የምትችሉ በገንዘብ የማትችሉ ደግሞ ቪዲዮውን ሸር አድርጉ፣ መርዳት ለሚችሉ ሰዎች እንዲደርስ። እንዲሁም ደግሞ ወንድማችን ቲክታክ ላይ ዛሬ ያው ሁሎችም በዝግ ይተባበሩታል ብዬ አስባለሁ። ለምን አብርሽ እንደምታውቁት እሱ ከመርዳቱ ውጪ ምንም አይነት እርዳታ እስከዛሬ ጠይቆ ያቅምና እግዚአብሔር ይርዳክ ጨርሳ መብርሃን ትማራችሁ። በጣም ነው የደነገጥኩኝ። የሆነ የማወራው ሁሉ ጠፋብኝና ጠፍቻለሁኝ። እኔ ለራሱ በዛ 15 ቀን ምናምን ሆነ የመሰለኝ ቪዲዮ ፖስት ታደረግኩኝ። ትንሽ ኔት አልተስተካከለልኝም ነበረ፣ ለዛ አልተመቻቸምና ቪዲዮን ፖስት እያደረግኩ አይደለም። ሁላችሁም በድጋሜ በያላችሁበት በአለም ዳርቻ በሙሉ ሰላማችሁ ይብዛልኝ። በድጋሜ ሸር ላይክ አድርጉ። መርዳት ለሚችሉ መርዳት የምንችል በገንዘባችን ደግሞ መርዳት የማንችል ደግሞ የሆነ በጉልበታችን የምናደርገው ነገር አለ ለሌሎቹ ማድረስ። ሁላችሁም ጸልዩላት። በተለይ ባለቤቱ በጣም ተጎድታለች። ቪዲዮውን እንደምትሰሙት እኔ በውስጥም ጠይቄ ሰው ነግሮኛል ማለት ነው። የጀርባዋ አጥንት በጣም ተጎድታለች። የውርግጥ አብርሽም ቀላል አይደለም ጉዳቱ፣ በጣም ከባድ ነው። ግን ቢያንስ ከሷ ይሻላል በሚለው ነውና እግዚአብሔር እንኳን አተረፋችሁ። እኛንም እስኪ ከእንደዚህ አይነት ከድንገተኛ አደጋ ይጠብቀን። በተለይ ጠፍታችሁ ውጭ የምትሰሩ እህቶቼ ተጠንቀቁ። አሁን ላይ ስልካችን በጣም እያበላሸን ነው ታውቃላችሁ። በመንገድም እየሄድን ይሄ ኤርፎን እንሰካለን የሆነ እያየን አይናችን መቼም በሱ በስልካችን ታውሯል። ያው ከኔ ጀምሮና መንገድ ወክ በምታደርጉበት ሰዓት ተጠንቀቁ። እንደዚህ አይነት ነገር ነው ለአደጋ የሚያጋልጠውና እንኳን የመኪና አደጋ እንቅፋትም እንኳን ደናቅፎን በጣም ከባድ ጉዳት ሊያደርስብን ሊያስከትልብን ይችላልና ተጠንቀቁ። ያው ኮንትራት ቤት ላሉን እንኳ ለእንደዚህ አይነት አደጋ እግዚአብሔር ይመስገን አንጋለጥም ብዬ አስባለሁ። ለምን እንደዚህ እቃ ለመግዛት ስንወጣ ወይ ስኳር ማርኬት ወይ ዝቤል ለመጣል ካልሆነ በስተቀረ እንደዚህ የአካባቢ አደጋ ሲሆን ያው ከባድ ነው። በህብረት ነው ምሽክ የምንለውና ያው ልብነን ያለችበትን በፊት እስካሁን ታውቃላችሁ። ፍንዳታው ከተጀመረ ጀምሮ አሁንም ላይም በጣም አስጊ ነው። እኔ እንኳን ወጥቻለሁ እግዚአብሔር ይመስገን። በዚህ ወር ውስጥ አመት ሆነኝና አሁን ያለሁት ሌላ ቦታ ነኝና እግዚአብሔር ሁላችሁም በያላችሁበት በአለም ዳርቻ በሙሉ ይጠብቃችሁ። እንዲሁም ደግሞ አብርሽ በድጋሚ ቁስሉን የውሻ ቁስል ያድርግላችሁ። ባለቤትን እንግዲህ መብራን ጨርሳ ትማራት። አንተንም እግዚአብሔር ጨርሶ ይማርክ። ሁላችሁም ከእንደዚህ አይነት ከድንገተኛ አደጋ ፈጣሪ ይጠብቀን። ሁላችንንም ሀገራችንንም ሰላም ያድርግልን። ሁላችሁም በአለም ደረጃ በአለም አቀፍ የምትኖሩ እህት ወንድሞቼ እግዚአብሔር ይጠብቃችሁ፣ ከእንደነዚህ አይነት አደጋ ይጠብቃችሁ፣ ፍቅር ይስጠን። ያው ሁሌ በእንደዚህ ምክንያት ብቻ ሳይሆን በየአቅጣጫው በየቦታው የምንሰማው
የሚደረገው ድርጊት በጣም ይከብዳልና ሰው እንሁን። ሰው ስንሆን ሰውኛ ስሜት ይሰማናል። ለሰው የሚባል አዘኔታ ነገር አለና ማድረግ ባንችል እንኳን ለሰዎች የሆነ የሀሳብ ድጋፍ የሚባል ነገር አለ። የሰው ልጅ በገንዘብ ብቻ አይደለም ስናግዝ መልካም የምንባለውና የሀሳብ ግዳፍ ራሱ ስንገድፋቸው እነዛን ሰዎች ጥንካሬ ብርታት ይሆናቸዋልና ሰው ያድርገን። ሁላችንም ከወረተኛ ሰው ይጠብቀን። ሰው ያድርገን ሁላችንንም። እና ስለነበረን ቆይታ አመሰግናለሁኝ። የዛሬው ቪዲዮ ይሄን ይመስላል። ሸር አድርጉ። መርዳት የምትችሉ ምሽት ላይ ያው ዛሬ ቲክታክ ላይ ላይቭ ይገባሉ። ያው እርዳታ ያሰባስቡላቸዋል ማለት ነው። ያው እስካሁን ምንም አይነት እርዳታ አልጠየቀም። እርግጥ ትንሽ ሰንበት ባለሰሳት ከ5 ቀን በፊት ወይ ከ4 ቀን በፊት ነው የተባልኩት። ዛሬ ነው መረጃው የደረሰኝ። ትንሽ ኔት ስላልተስተካከለልኝ ሁሌም ስለማልገባ ያው መረጃው ግን ዛሬ ነው እየተሰማው ሁሉም ሚዲያ ላይ እየተሰራጨውና በድጋሚ በያላችሁበት መልካም ጊዜ ይሁንላችሁ። ባይ ባይ። እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆኖ በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም እኔ። ለምንድን ነው? ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጪ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በኔ ቤት